እንተ የሆንኩት እንደዛ እንኳንም ሆኖ እዛች ጋር ቆንክ ዘፈኑ መቼ ቆንክ ነው አላቆንኩም ምን ያህል ጊዜ ሰራ ከዛ በኋላ ብዙ ሄድኩኝ ይመስለኛል ወደ 6 ዓመት ዘፍኛለሁ ከዛ በኋላ በዛ አይነት ከጌታ ጋር ተዛመድ ቆየን አሜሪካ መጣሁ ላሳጥላችሁ አሜሪካ አበጋዝን ይዞ መጣሁ አበጋዝ ዶክተር አበጋዝ ክብሮት ሸታያ ልጅ ነበር ይዞ መጣሁ ቱር አደረገ ሄኖክን ታውቁታላችሁ ሁለቱን ይዤ ብዙ ቱር አደረገ ሌሎችን ጨመረና ልክ እዚህ መጥቼ 1 ዓመት ተኩል ቱር ካደረኩ በኋላ አንድ ቀን ከሰማይ ድምጽ ሰማሁ ከዛሬ ጀምሮ ከሙዚቃ አስተናግቻለሁ በህልም ነው በእላ አልጋ ላይ ተኝቻለሁ ግን ደስ ሰማነውና ድምጽ ላይ መጣው እፈልግ ነበር እኔ መቼ ነው ከሙዚቃ ዓለም የምታወጣኝ እያልኩት ከዛ በፊት ግን ቸርች እንደጀመርኩ አንድ ሰው ሙዚቃ አቁም ቢለኝ በቦክስ ነው የምለው ነበር ያለ ማጫፋሪ መሆን አልፈልግም የከረፋ ኑሮ መኖር አልመኝም ኃጢአት ማራገፊያ ወደ ባልሆንም ያለፈው ይበቃል አትነግድብኝም በሰይጣን ሽንገላ አልጠመዘዝም በሚወስደኝ ጌታ ልቤን አላርቅም ነቅቼብሃለሁ አልሞኝልህም ኢየሱስ ጌታ ነው ማለቴን አልተውም የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም